ከሮናልዶ አድናቂ ሰውራችሁ ይህ ክርክር የሰውን ነፍስ እንደቀማ ስንቶቻችሁ ታውቃላችሁ? ከክርስቲያኖ ሮናልዶ እና ከሊዮኔል ሜሲ ጎቱ ወይም ግሬተስት ኦፍ ኦል ታይም ማን ነው የሚለው ክርክር። ቪዲዮን ከመጀመራችሁ በፊት አካውንቱ አዲስ ስለሆነ ሰብስክራይብ በማድረግ ጀምሩ። ይህን ዜና በወቅቱ በጋርዲያን፣ የኤስፒኤን፣ ዜሮ ኒውስ፣ ቴንቲ ስፖርት፣ አረብ ኒውስ፣ ቢቢሲ፣ ፎክስ ስፖርት፣ በኢንዲያን ኤክስፕረስ፣ ስካይ ኒውስ እና ሌሎች ትላልቅ የዜና አውታሮች ተቀባብለውት ነበር። ነገሩ እንዲህ ነው። እንደ ፈረንጆቹ አቆጣጠር ማርች 6 2016 ቅዳሜ ምሽት ላይ በተማሪዎች ቪዛ ህንድ ሀገር የሚኖሩት ናይጄሪያውያን ሙምባይ ናላስፓራ ላይ ተሰብስበዋል። ምክንያቱ ደግሞ የሀገራቸው ልጅ ኦቢና ሚካኤል የ34ኛ ዓመት ልደቱን እያከበረ ነው። ናይጄሪያውያኑ ልደቱን አክብረው በማግስቱ ወደ የቤታቸው ሲመለሱ የኦቢና ሚካኤል ደባል የ22 ዓመቱ ቺኩማ ነዋቡ ብቻ ይቀራል። ከዚያም ከልደት ድግሱ የቀረውን ቢራ እየጠጡ እግር ኳስ ማየት ይጀምራሉ። በመሃል ግን ከክርስቲያኖ ሮናልዶ እና ከሊዮኔል ሜሲ የምን ጊዜ ምርጡ ተጫዋች ማን ነው በሚለው ክርክር ይጀምራሉ። ሚካኤል የሜሲ አድናቂ ሲሆን ቺኩማ ደግሞ የሲአር7። በወቅቱ ማለትም በማርች 2016 ሜሲ 5 ባላንዶሮች ሲኖሩት ሮናልዶ ደግሞ 3 ባላንዶሮችን አሸንፎ ነበር። ክርክሩ ከቁጥራዊ መረጃ በመዝለል ስድብና ዝርፊያ ቀጠለ። በመጨረሻም የ34ኛ ዓመት ልደቱን ያከበረው የአርጀንቲናዊው ጥበበኛ ቀንደኛ አድናቂ ኦቢና ሚካኤል የቢራ ጠርሙሱን በሲአር7 አድናቂ ቺኩማ ነዋቡ ላይ ወረወረው። ነገር ግን እጆቹ እንደ አርጀንቲናዊው ጥበበኛ እግሮች የታለመው ኢላማ ላይ የሚያደርሱ ሳይሆኑ ቀርተው ጠርሙሱ የቺኩማን ጭንቅላት ለጥቂት በመሳት ከግድግዳው ጋር ተጋጭቶ ይሰበራል። ይህን ያየው የሲአር7 አድናቂ የጠርሙሱን አንድ ስባሪ በማንሳት የጓደኛውን አንገት ወጋ ካደረገ በኋላ ብሎ ከቦታው ይሰወራል። አንገቱን ክፉኛ የተወጋው ሚካኤል ወለሉ ላይ ወድቆ ሲያቃስት ተገኝቶ በአከራይ እና ጎረቤቶቹ እርዳታ ሆስፒታል ቢወሰድም ብዙ ደም ስለፈሰሰው የ34ኛ ዓመት ልደቱን ባከበረ ማግስት ሕይወቱ አለፈች። ፖሊሶቹም ቺኩማን በመያዝ ለሕግ አቅርበው ፍርዱን እንዲያገኝ አድርገውታል። ከሊዮኔል ሜሲ እና ከሲአር7 ጎቱ ማን ነው የሚለው ክርክር የሰውን ነፍስ ቀምቶ መልስ አላገኘም። ዛሬም ብሶ ቀጥሏል። እኔ ሁለቱም ጎት ናቸው ብዬ እስማማለሁ። እናንተስ? መልሳችሁን ኮሜንት ላይ አሳውቁኝ። አደራ እንዳትከራከሩ፣ እኔ የለሁበትም።